እንደምን አላችሁ። አሁን የምናየው ፔመንት ነው በዚህኛው ቪዲዮ። ፔመንት በሁለት አይነት መንገድ ልታገኙ ትችላላችሁ። ግሩፕስ ላይ ካያችሁት የግሩፕ ፔመንቶች አሉ እና ደግሞ ፐርሰናሊ ለእናንተም የሚላኩ ፔመንቶች አሉ። ፔመንቶችን እዚህ ላይ እናገኛቸዋለን። ፔመንት የሚል ያው በአረንጓዴ ላይ ያለውን ስትነኩት የፔመንት ዝርዝር ታገኛላችሁ። ሞር ፔመንት ዩ ሃቭ እዚህ ላይ ዝርዝር ይኖራል። አሁን እዚህ ጋር can you pay the penalty ነው። የምን ፔናልቲ የሚለውን ታይትሉ እንደምታዩት ፔመንት ፎር ፓርኪንግ ነው። ሪዝኑ አለን። አማውንቱን ይነግረናል። ወዴት አካውንት ነበር እንደሚገባ ይነግረናል። ይሄ የግሩፕ ሪሌትድ የሆነ ነው። የኪድስ ክለብ ላይ ያለ ነው። ይሄ የኔ ስም ይነግረኛል፣ ለማን ተብሎ እንደተላከ፣ ዱዴቱ መቼ እንደሆነ፣ እስከ መቼ መክፈል እንደምንችል ይሄን ነው። ከዛ ፔናልቲ ካለው ከዛ ኋላ ፐርሰንት ማለትም ይሄ አሁን በየወሩ የሚጨምርበት ፐርሰንት በየፔመንቱ የተለያየ ሊሆን ይችላል። ቤዝዶን ከቦርዶች ጋርም በተነጋገራችሁ በወሰናችሁት ፐርሰንቱ ይለያያል ሁሌ። እሱን ፐርሰንት አስቦ ነው ፔናልቲ ላይ የሚጨምረው። ፔናልቲያችሁ እናንትኑን ደምሮ ዋናው አማውንት ያለባችሁ ደግሞ ቶታል ፔመንት ይኖራቸዋል። እሱን ትከፍላላችሁ ማለት ነው። እዚህ ጋር ያሉት እሱ ነው። እዚህ ጋር ፔንዲንግ የሚለው ገና አልተከፈለም። የመክፈያ ጊዜውን ደግሞ ካለፈው ይሄ ኦቨርዱ ይላል ማለት ነው። ፔንዲንግ የሚለው ወደ ኦቨርዱ ይቀየራል። ከዛ ቅጣቱም ይጨምራል፣ ፔናልቲም ቁጥሩ ይኖራል ማለት ነው። ይህን ይመስላል አሁን ከረንትሊ ያለው። ሰስፔንድድ የሚለው እዚህ ጋር ነው የሚለው ምንድን ነው? በተለያየ ሪዝን ሰስፔንዱ የስ ከተደረገላችሁ ይህ ማለት ምን ማለት ነው? ፔናሊቲ ማለትም ወር ቢያልፈውን ፔናሊቲ አይጨምርም ማለት ነው። ይሄ ኦቨርዱ ስቲል ይሆናል፣ ግን 5% ኢንክሪመንት አያደርግም ማለት ነው። ፔናሊቲ አይመጣባችሁም። አሁን ይሄ በተለያየ ሪዝን ሜቢ በረጅም ጊዜ መክፈል የሚፈቀድ ኢቨን ዱዴቱ ቢያልፍም መከፈል የሚችል አይነት ነገር ከሆነ ለምሳሌ ሰስፔንዱን የስ ሊያደርጉላችሁ ይችላል ማለት ነው በተለያየ ሪዝን። እና ይህን ፔመንት የምትከፍሉት አካውንት ነምበር እንዳያችሁት የንግድ ባንክ አካውንት ነምበር ይቀመጣል። ይህ የንግድ ባንክ አካውንት የሰንሻይን ላይ ስከፍሉ ምንድን ነው ትራንስፌር ታደርጋላችሁ። በሞባይል ባንኪንጋችሁም ሆነ በአካልም ሄዳችሁም ከፍላችሁ ከሆነ በሲቢ ነው የምከፍሉት። በሲቢ ከከፈላችሁ በኋላ ትራንዛክሽን አይዲ ይኖራችኋል ማለት ነው። እዛው ደረሰኛችሁ ላይ በአፕን ብከፍሉ ደረሰኛችሁ ላይ ይኖራል ኤፍቲ ነምበር። እሱን ይሄ የትራንዛክሽን ኤፍቲ ብሎ የሚጀምረውን ሙሉን ትጽፉታላችሁ ማለት ነው። አሁን ለምሳሌ ኤፍቲ ብሎ የደረሰኛውን ለምሳሌ እኔ እንዲህ ሊሆን ይችላል። ካያችሁት በስሞል ብጽፍም ካፒታል አድርጋ፣ ምክንያቱም ኤፍቲ ላይ ሁሉም ፔመንት እሱ ነው። አሁን ይህን ፔመንት እኔ ትራንዛክሽን ስላልፈታ አሁን ቬሪፋይ ፔመንት ብለው ምን ይለኛል? ሪሲት ኖት ፋውንድ ይለኛል፣ ኢንቫሊድ ኤፍቲ ነምበር ይለኛል። ምክንያቱም እኔ ትራንዛክሽኑን አልፈጸምኩኝም ማለት ነው። አት ሴም ታይምም እናንተ ለምሳሌ ተሳስታችሁ ሁለቴ ደግማችሁ ብትልኩ ኤፍቲ ነምበር ቬሪፋይ ለማድረግ ብሞክሩም እንደገና ኤፍቲ ነምበር እየተጠቀማችሁ እንደሆነ ይነግራቸዋል። እሱንም አይቀበለው። ለዛ ከከፈላችሁ በኋላ እሱን የደረሰኝ ቁጥራችሁን ኤፍቲ ብሎ ነው የሚጀምሩ በንግድ ባንክ ላይ። እሱን ደረሰኝ ቁጥር ስታስገቡ ይሄ ፔንዲንግ የሆነው ፔመንት ወደ ፔድ ይቀይረዋል ማለት ነው። ፔድ ከሆነ በኋላ ያው ቅጣት ምንም አይኖረውም። እንደዚህ ያደርጋችሁ መክፈል ትችላላችሁ ማለት ነው። በዚህ መንገድ ቬሪፋይ በማድረግ ደረሰኛችሁን ክፍያ መፈጸም ትችላላችሁ። አንዳንድ ኤፍቲ ነምበር ስታስገቡ እዚህ ጋር የሲቢ ሰርቪስ ዳውን ከሆነ ለምሳሌ በተለያየ ምክንያት ትክክለኛ ደረሰኝ ቁጥር እያስገባችሁ ካልሰራላችሁ አንደኛው መጀመሪያ ቆይታችሁ ሞክሩት። ማለትም ሜቢ ከደቂቆቹ በኋላ ወይም ከሰዓታት በኋላ በትክክለኛው በስርዓት መጻፋችሁን አረጋግጣችሁ እንደገና በኋላ መሞከር ነው። ከዛ እንደዛም ሆኖ ደግሞ ኢሹ ካለው ግን ለቦርዱ ማሳወቅ ማለት ነው። እዛ ጋር ኮንታክት የሚለው ውስጥ ገብታችሁ ማሳወቅ ነው ይሄ ኢሹ እያጋጠማችሁ እንደሆነ። ከዛ እነሱ እዛው ደረሰኙ ኤግዚስት የሚያደርግ ቼክ በማድረግ ሪዞልቭ ሊደረግላችሁ ይችላል ማለት ነው። ግን መጀመሪያ ግን ማድረግ ያለባችሁ ግን ሁሌ ይሄ ኤፍቲ ነምበርን በትክክል መጻፋችሁን አረጋግጡ። በትክክል ከጻፋችሁ በኋላ ስታስገቡት ቬሪፋይ ያደርግላችኋል። ግን ለኤኒ ዳውን ታይም ግን በቆይታችሁ በማስገባት ግን መሞከር ትችላላችሁ ማለት ነው።
ሶ ለፔመንት ይሄን ይመስላል ማለት ነው። ለግሩፕ ፔመንትም ስገቡ ኤግዛክትሊ ተመሳሳይ ነገር ነው የሚያጋጥማችሁ ማለት ነው። ቴንክ ዩ ፎር